ዋትስአፕ እንዴት ናችሁ? አሁን ሰዓቱ ስንት ሰዓት መሰላችሁ? 12 ሰዓት 20 ጉዳይ ለአንድ ምናምን ነው እና ከሄኖክ ጋር ከ50 መገናኘት አለብን። እኔ መብራት የለኝ እሱ ልጅ ነው እና የዛሬው ቀጠሯችን ደግሞ ኤዩ ነው አፍሪካ ነው። በቃ ምንም በቃ ላለመፈመስ የሞከርን ነው ግን አልቻለም። ዶናታችንን እንገስተና ነው ማለት ነው። ዶናታችንን እንገስተና ወደ ሂና ቤት አሁን ደግሞ ታውቃለህ፣ ስማቸው ሂናና ሂናው ድብርብር ነው የሚያደርገው። ሰንራይዟ በጣም ነው ታክሲ ታብለ ነገር ማለት ነው። ሰፈሩ ደርሼ ማለት ነው ገና ጥርሴ ነው የወርሽኩ። በቃ ምንም የማይሞላላቸው ልጆች ናቸው እነዚህ ደካማ የሆኑ ሰዎች። ብቻ ያው የጠበቅኳቸው ታያቸዋል። ይዞ ስንት ሰዓት እንዳስቆመ 20 ደቂቃ የደርሰናል። አሁን የደርሰናል። አታ ዴይዋን ነው ዛሬ። ዴይዋን 3 ዴይስ ነው ዛሬ። ዴይዋን ነው። ጋይሶች አሁን ወርደናል ከታክሲ። አሁን ቀጥታ የምናደርገው ምንድነው እኛ ዶርም እንሄድና እኔ ሱሪ መቀየር አለብኝ። ሱሪ ልንቀይረው ደግሞ ያልነገርኳችሁ ነገር ስተውኝ ቀላል ሰው መስያቸዋል። የአዲስ አበባ ዩኒቨርሲቲ ተማሪ ነኝ። እሺ አንድ ነገራቸው። ለማንኛውም ነገራቸው በጣም እኔ በጣም አዝግጅ ነው በእውነት። ኧረ ዝም በላችሁ። ልብሱን ምናምን ሳያዘጋጅ ነው አንድ ሰዓት ተኩል መድረስ ነበረ። ይኸው እየላኩ ነው እያየ ነው ዋትስአፕ ላይ ተላኩ እና ምን አሉ ምን መሰላችሁ፣ ሱሪ እቤት አላስቀመጥኩም ነበረ። ዶርም አካባቢ ነበርኩና እሱን ረስቼ ነበረ። አሁን ዶርም ተመልሰን ሱሪ ቀይረን እንወጣለን። ሌሎችም ጀረሶች እየመጡ ነው፣ እናስተዋውቃቸዋለን በኋላ። በቃ ይሄ ነው። ፒስ አውት። የራስ ታመም ያለው አራውጠኝ አመቶች ስንትና ስንት መንገድ ነው አለ ያሉኝ። ራሱ አሁን ዘመን ባንክ ጋር ነው። አታሯርጠኝ ባክ። ኧረ እንፍጠን። ጊዜ የለም፣ ሰዓት የለም። እውነት ቁርስ አላስበላኝ። ቁርስ ሳልበላ እሱ በቃ ተዝናንቶ ነው የወጣው። አላበስ ያስተውቃል። እኔ እንደዚህ ኩርምስ ብዬ እንዴት ነው ግን አውትፊቲን እንዴት አያችሁት? በእናታችሁ ቆይ ላሳያችሁ። አውትፊቲን እንዴት አያችሁት? እዩት ሲበና ግርማ ሞገስ ያኬሌ ራሱ ዛሬ ጸዴ ኢቨንት ነው። እናቴን በስመ አብ ውድም ጸዴ ነው። እናንተ ኢቨንት ብዙ ጥቅም ነው ያለው ጋይዞች፣ አልገባችሁም? ኢቨንት ዝም ብላችሁ ሂዱ። ለምን አስመጡም ከኛ ጋር ንገራቸው። አረ ብቻ ቴሌግራም ግሩፕ ክሬት እናደርግላችኋለን። እናንተ ብቻ ሰብስክራይብ እያደረጋችሁ ጠብቁን። ጸዴ በሆነ ነገር ነው የምንመጣው። ያበደ ነው እና ቴሌግራማችንን እዚህ ጋር እናስቀምጥላችኋለን። ዩቲዩባችንን ሰብስክራይብ አድርጉ። እኔ አይጂ ማስቀምጥላችኋለሁ። እሺ ከዛ ሴቶች ብቻ መረጥ ብላችሁ ሰብስክራይብ ታደርጉ። ወንዶች አልፈልግም። እናንተም ብሎክ ያደርጉታል። ብሎክ ያደርጉታል። ለምን ብሎክ ታደርጉታላችሁ? ዲ ኖ ዩቲዩብ ራሱ ብሎክ የሚያደርጋ አንተ ኢንስታግራም አቆም። አረ ዲ እናንተ በጣም ደግሞ ሰብስክራይብ እያደረጋችሁ በቃ እንግዲህ ይኸው እየደረሰን ነው ወደ ዶርማችን። ይኸው የምንውልበት ሜክሲኮ ነን ያለነው። አሁን ወደ ዶርም ሄደን ጅንስ ብቻ ሱሪ ቀይረን ብቻ እንወጣለን። ብቻ ጸዴ እንደሚሆን እናስባለን። ዛሬ ቀን እስከ መጨረሻው አብራችሁ ነው አሉ። ይሄ ነው ኮሌጃችን። ወደ ዶርም እየገባን ነው። ጅንሴን ብቻ ወጥቼ ነው እንትን ብለው እና ከዛ ቆይ ላሳያችሁ። ይሄ ነርሲንግ ምድረው ነርሲንግ ሚድዋይፈሪ ነው። ላሳያችሁ ብዬ ነው። ታውቁታላችሁ መቼስ። በቃ እንግዲህ እየሄድን ነው። ዛሬ ተማሪ ማንም የለም። አንተ በጣም ያምራል ባክግራውንዱ። ተማሪ ምንም የለም ዛሬ እና በቃ ብቻ እስቲ ላጥ እያለን እየሄድን ነው። ምናየው ይሆናል። በሉ በቃ ፒስ አውት።
እንግዲህ እየወጣ ነው ጨርሰን። ዶርም አስገባው። እንዴት ዶርሙን አየው? ዶርማችን እንዴት አየው? ዶርማቸው አዛ ነው ማለት በጣም ብዙ ናቸው። ላይክ 10 ምናምን ናቸው እና በጣም ብዙ ናቸው። ላይክ እንደዚህ ከሆነ እኔ መግባት አልፈልግም። አዲስ አበባ ብላክ ላይን ባይዘው ዶርሙ ኮንቴነር ነው፣ በጣም አይነፋም እና ሌላ 6 ኪሎ ምናምን ዶርሙ በጣም ጸዴ ነው። ከሁሉም ግን ኤፍቢ በጣም ኤፍቢ ጸዴ ዶርም ነው ያላቸው። በጣም አብሶ ለሰልፎቹ በጣም ጸዴ ዶርም ነው ያላቸው። እኛ ብላክ ላይን ስለሆነ ነው መታወቂያ ሳትይዙ አትገቡም ተባለ። አትገቡም አልተባለም፣ ግን ጓደኞቻችሁ እንደዛ ተብሏል እና ጀለስ መታወቂያ ያለ እኔ መታወቂያ ይዣለሁ። ያው እሱ ካልገባ አልገባም። እገባለሁ ብቻ ግን መታወቂያ የእሱ መታወቂያ እየተላከ ነው እና እሱን እንጠብቃለን። ኬናም አልመጣም። ብቻ በጣም አዛኑ ጉንፋን ነው እንደነገርኳችሁ። በቃ የሌለ እያመመኝ ነው። በጣም ያመመኝ፣ አይኔን እያቃጠለኝ ነው። ወይ ካሜራ ቢስ ሌንሳው ተታይቶ ደንሳይስ ነው ኬና ነው የተባለው። ኬና መታወቂያ ይዞ ሊመጣ ነው። የኬና የሚቀርጸኝ ልጅ መታወቂያ ይዞ ሊመጣ ነው። አሁን ያለነው አሳያቸዋለሁ ምን እንደሚያምር። ሰብስክራይብ መጨረሻ እና አንዳንድ አርፋጆች አሉ እዚህ ጋር የምታያቸው። ኦኬ እና የምንገኘው ደግሞ ይሄ ውስጥ ያለው የኔልሰን ማንዴላ አዳራሽ ውስጥ ነው። ያሳያችሁ ይህ የሚታዩት ማለት ነው። ያሳያችሁ እዛ ጋር ኔልሰን ማንዴላ ኃይለ ሥላሴ ጀግና ሰው ራስተፋሪያን ምንም አታውቁም። ሂስትሪ ምንም አያውቁ ልጆች ናቸው። በስመ እዚህ ጋር የምናገኛቸው ኃይለ ሥላሴ ናቸው። በጣም ማከብራቸው ኢምፔሪየር ናቸው እና እንዲሁም የሚታወቁበት እንትን አለ ራስተፋሪያኖች። እስቲ ቆይ ይሄ ልጅ እስቲ ሶስት የሰራውን ነገር ምን ሰርቷል? እንግዲህ ሶስት የሰራውን ነገር ጠይቀው። አያችሁታ ምን አይነት ድድብ እንደሆነ እዩት። ሶስት ነገር መጥቀስ አቃተው። እኔ ልጥቀስላችሁ የሰራው ነገር እንትን ኤርፖርት እሱ ነው ያስጀመረው። እሺ ከዛ ደግሞ ኤርፖርት ብቻ አይደለም ሌላ ምን ሰርቷል? bombastic side eye criminal offensive side ሌላ መሰራችሁ አንድ ጠቅሻለሁ። አንተ ሌላ ምንድን ነው? ለራስተፋሪዎቹ ሰርች ላይ ያደረግ ነው። ኧረ ለራስቶቹ ራይት ተሞክቷል ነው እንትን ባይዘው ለራስተፋሪ ለማታውቁት ታሪክ ላስተዋወቃችሁማ። ይሄ ካሜራማን ደግሞ ከጀርባ እየለፈለፈብኝ ነው፣ እያስቸገረኝ። ሂስትሪ የምናቅረን እንግዲህ ሶሻል ተማሪ ሂስትሪ የምናቅረን የሶሻል ተማሪ እና ምን መሰላችሁ ራስተፋሪያን በጣም የሚወዱት ኃይለ ሥላሴ እንዳምላካቸው እንደሚያደርጉት እነሱ ድርቅ ነበረ፣ የዛ ጊዜ ድርቅ ነበረና እሱ ለጉብኝት እዛ እየሄደ ነበረ። ለጉብኝት በሚሄድበት ሰዓት መሬቱን በረከተ ሰዓት ዝናብ ዘነበ ይባላል። በዛ ምክንያት እሱን እንደ አምላክ ምናምን ከዛ ቀን ጀምሮ መስገድ ጀምሯል። ባይዘዊ እንደ ጋድ ሳይሆን የሚያደርጉት ልክ እንደ ክራይስት እንደ ነብይ ነው አድርጎ የሚቆጡት እና እንደዛ ነው ሂስትሪ በቀጭው በትንሹ ያቀረበውላችሁ። ጋይሶች አንተ ምንድነው የምትወጣው? ያፍራል ካሜራ ባይዘው ትሽኮር በማላ እስካሁን እንግዲህ ገብተናል። እዩ ስንገባ አላሳየናችሁም። ሴኩሪቲ ዛዛ ስላደረጉን ነበረ እና ፕሮግራሙ እየቀጠለ ነው። ምን መሰላችሁ? ምግብ አልበላንም፣ ደክሞናል። ምግብ ደግሞ እንበላለን፣ ሬት እናደርጋለን። የእዩ ምግብ እስቲ የእዩ ምግብ ከዚህ በፊት ከበላ አስተያየት ምንድን ነው? አንተ ፋኑ ሬት ችክናቸው ምናምን
የዛሬ ስንት ይሆናል ብለህ ሪት ታደርጋለህ? ዛሬ 9.5 9.5 ለኢዩ ዝም በሉ ሲሰክሰው የኢዩ ምግብ እንደው አይነፋም ኮፍያ አድርጎ ኬንያ የሰው ሱዳን ሪት በሱ ከዛም በቃ የሆነች ክሬም ነገር ቫይታሚን ጋይስ አሁን ደግሞ እየወጣ ነው። እዛ ጋ ውጭ ላይ ባዛር አለ። የባዛር ቫይብ እናሳያቸዋለን።